አስጥልን የገጻችን ቤተሰቦች እንደምን አላችሁ? ዛሬ የምናነሳው እንግዲህ በሰሜን ኢትዮጵያ ያንዣበቡ ሁለት ነገሮችን መሰረት አድርጎ ነው። በጣም አጭር ነገር ነው የምናነሳው። እንግዲህ በሰሜን ኢትዮጵያ ሁለት ነገር አንዣቧል። በዋናነትም በትግራይ እና ከፊል ጎንደር እንዲሁም ደግሞ ወሎ አካባቢ አንደኛው ጉዳይ ማለትም ድርቅን ተከትሎ የሚመጡ አደጋዎች በከፍተኛ ሁኔታ ሰፍተው ይገኛሉ። በሌላ በኩል ደግሞ ጦርነት ነው። ጦርነቱ ያው ሁሉንም የኢትዮጵያ ክፍል ያዳረሰ ቢሆንም ነገር ግን በሰሜን ኢትዮጵያ ደግሞ በከፍተኛ ሁኔታ ተጠናክሮ የቀጠለበት እውነት ነው ያለው ማለት ነው። እንግዲህ እንደሚታወቀው ሰሞኑን የጠቅላይ ሚኒስትር አብይ አህመድ መንግስት የተለያዩ ድብደባዎችን እየፈጸመ ይገኛል። ከሁለት ቀን በፊት ማለትም በ12 ለምሳሌ በትግራይ ክልል ከመቀሌ 12 ኪሎ ሜትር ርቀት ላይ በሚገኘው እንደርታ ወረዳ በዴንደር መንደር ተደጋጋሚ ድንገተኛ ድሮን ጥቃት ማድረጉን ተከትሎ እንግዲህ በርካታ ጉዳት ማድረሱ ተገልጿል። በዛው ልክ ቲፒኤልኤፍ አስተኳሽ ናቸው ያላቸውን 6 የሚሆኑ ግለሰቦችን ወዳልታወቀ ቦታ መውሰዱ ተጠቁሟል ማለት ነው። እንግዲህ ከዚህ ጥቃት በፊትም በተደጋጋሚ ጥቃት ሲፈጸም ነበር። ኦልሬዲ ሸረሪና ላይ ያ ችግር ከመፈጠሩ በፊት አንድ በኤርትራና ትግራይ አዋሳኝ አካባቢ እንዲሁ ጥቃት ተሰንዝሮ ነበር። በተለይ በሌሊት አካባቢ ይመስለኛል። ከዛ በኋላ ወደ ሸረሪና ግጭት ተገባ። ከዛ ቀጥሎ እንግዲህ ራያ አካባቢ ላይ በተለይ በተደጋጋሚ ሲደረግ ነበር። ዛሬም መቀሌ ውስጥ ጭምር በርካታ የድሮን ድብደባ ተደርጓል። በዚህም ከፍ ያለ ጉዳት መድረሱ ተመላክቷል። በሌላ በኩል ቲፒኤልኤፍ አጠገቡ የሚገኙ የነጌታቸው ረዳ ስኳድ ናቸው ያላቸውን አካላት አስተኳሽ በሚል እያፋፈሳቸው ይገኛል። ዋናው አስተኳሽ ግን አዲስ አበባ መቀመጡ ይታወቃል። ምክንያቱም ከነጌታቸው ረዳ በላይ አስተኳሽ አለ ብሎ ማሰብ ትንሽ ስለሚከብድም ጭምር ነው። በሌላ በኩል ድርድር እየተደረገ ነው የሚል ወሬ ተናፍሶ ነበር። ይህንን ተከትሎ በኬንያ የሚደረግ ምንም አይነት ድርድር እንደሌለ ቲፒኤልኤፍ አስታውቋል። እንግዲህ በትላንትናው ዕለት ማለት ነው። ቀጣይ ሳምንት ህወሓትና የፌዴራል መንግስት በኬንያ ሊደራደሩ ነው በሚል እንግዲህ በአንዳንድ ማህበራዊ ሚዲያዎች መረጃዎች እየተሰራጩ ነበር። ነገር ግን የቲፒኤልኤፍ የኮሚኒኬሽን ቢሮ ኃላፊ የሆኑት አቶ አብርሃም ሀጎስ በሰጡት መግለጫ በፍጹም እንደዛ የሚባል ነገር የለም፣ 4 ኪሎን መቆጣጠር ነው የኛ ዓላማ። የፌዴራል መንግስቱ ምዕራብ ትግራይን ልስጣችሁ፣ ተፈናቃዮች ይመለሱ ቢል እንኳን ከዚህ በኋላ በፍጹም ወደ ኋላ የምንመለስበት ነገር የለም ሲሉ ገልጸዋል። እንደዚሁ ደብረ ጽዮንም እንግዲህ ወደ 9 የሚሆኑ አካላት ተጣምረን እየመጣንላቸው ነው ሲሉ ተናግረዋል ማለት ነው። መንግስትም አሁን ላይ በድሮንና በአንቶኖ ሙሉ ጦርነት ከፍቶ እየተዋጋቸው እንደሆነ እንግዲህ እኚሁ የኮሚኒኬሽን ሚኒስቴር አቶ አብርሃም ተናግረዋል ማለት ነው። ኮሚኒኬሽን ቢሮ ኃላፊ ይቅርታ። እንግዲህ የፌዴራል መንግስቱን ለመጣል ከተለያዩ ኃይሎች ጋር የተፈጠረው ስምምነት ደግሞ ወደ መጨረሻው ምዕራፍ መድረሱን እንግዲህ በቅርቡ መግለጫ እንደሚሰጥ ተናግረዋል ማለት ነው። እኚህ ግለሰብ ሆኖ በተለይ በዛሬው ዕለት በትግራይ የተፈጸመው ድብደባ ቀላል አይነት ጉዳት አላደረሰም። ምክንያቱም በጣም ከፍተኛ ውድመት መድረሱ ነው የተነገረው። ለምሳሌ ትላንትም ነሐሴ 13 ራሱ የህወሓት የጦር መሳሪያ ማከማቻ ቦታዎች ናቸው በተባሉ አካባቢዎች ላይ ከፍተኛ ድሮን ጥቃት ተፈጽሟል። ለምሳሌ የድሮን ጥቃቱ በሀውዜን፣ በርሃሌ እና አዲጉዶም እንዲሁም ደግሞ በአፋርና ትግራይ አዋሳኝ ስፍራዎች ላይ በከፍተኛ ሁኔታ ጥቃት መፈጸሙ ተነግሯል። ይህ ጦርነት ይህ ሁነት ወዴት ያመራል የሚለው በጣም መሰረታዊ ነገር ነው። ምክንያቱም በዚህ ግጭትና ውጊያ እያለቀ የሚገኘው ህዝብ ነው፣ ንጹሐን ነው እንግዲህ እንደሚታወቀው ማለት ነው። ዛሬም እንደዚሁ ከረፋዱ 5 ሰዓት አካባቢ 5 ሰዓት ከ5 ከ10 ደቂቃ አካባቢ ላይ እንግዲህ በመቀሌ ከተማ ዳዕሮ አካባቢ ከባድ የአየር ድብደባ መፈጸሙን እና እንግዲህ ከባድ ፍንዳታ መሰማቱን ምንጮች ጠቁመውናል። የሆነው ምንድን ነው ሲባል እንግዲህ በተፈጸመው የአየር ጥቃት በጣም ማለት የመንግስት አክቲቪስት የሆኑት 3 ሰዎች እንደተጎዱ ይገልጻሉ። በሌላ በኩል ከመንግስት ውጭ ያሉት ደግሞ በጣም በርካታ ንጹሐን ከ9 ሰዎች በላይ መጎዳታቸውና እንደውም ህይወታቸው ማለፉን ጭምር እየተነገረ ይገኛል። እንግዲህ በዚሁ አካባቢ እንግዲህ አመራሮች ስብሰባ እንደነበራቸው የተገለጸ ሲሆን በትግራይ ክልል አሁን ላይ የ24 ሰዓት የድሮን አሰሳ እየተደረገ እንደሚገኝ ተመላክቷል። እንግዲህ ሌላኛው በጣም አንገብጋቢ ሆኖ የመጣው ጉዳይ ምንድን ነው? በተለይ በራያ ዘቦ እና ትግራይ ያው ከ100 ምናምን ወረዳዎች በላይ ከፍተኛ ድርቅ መከሰቱ ይታወቃል እና በጎንደር አካባቢ ያለው ድርቅ ነው።
በራያ የተከሰተው ድርቅ እንግዲህ የገበሬዎችን ኑሮና የእንስሳትን ሀብት ለከፍተኛ አደጋ እየዳረገና በተለይ የዝናብ እጥረቱ በህብረተሰቡና በእንስሳቱ ጤና ላይ ከፍተኛ እንቅፋት እንደፈጠረ እና በጣም በርካታ እንስሳትም እያለቁ እንደሆነ በአካባቢ ያለው መሬት 70 በመቶ የሚሆነው በዝናብ እና በድርቅ ምክንያት ተጎድቶ ሰብሎች ሙሉ ለሙሉ ከጥቅም ውጪ ሆነው እንግዲህ ሲሰበስቡ መልሰው ለከብት ቀለብ እያደረጓቸው ይገኛሉ። በመኖና በውሃ እጥረት ምክንያት እንግዲህ በሺ የሚቆጠሩ እንስሳት በረሃብ እየተሰቃዩ እንደሚገኙ እና በጣም በርካቶችም እንዳለቁ በመኖርና በውሃ እጥረት ምክንያት እንግዲህ የተከሰተው አደጋ በጣም ከፍተኛ ነው በእንስሳቱ ላይ ማለት ነው። እስካሁን እንስሳቱ ነው በዚህኛው አካባቢ ማለት ነው፣ በራያና አላማጣ አካባቢ ማለት ነው። ድርቁ ከቀን ወደ ቀን እየባሰበት ሲመጣ እንግዲህ የእርሻ ባለቤቶችም የኑሮ ሁኔታው በከፍተኛ አደጋ ላይ እንደሚገኝና እንግዲህ በተፈጥሮ አደጋ የተጎዱ ገበሬዎችና እንስሳት አፋጣኝ እርዳታ እየጠየቁ ሲሆን የሚመለከታቸው ባለስልጣናት አካላት እና ሌሎች አካላትም እርዳታዎችን እንዲያሰባስቡ ጥቆማ ቀርቧል ማለት ነው። ነገር ግን ይሄንን የሚሰማ መንግስት ያለን አይመስልም። ምክንያቱም ጦርነትን በዛው በተራበ ህዝብ ላይ የጦርነት ዳፋ ለማውረድ ከወዲያ ወዲህ እየተራወጡ የሚገኙበት ሁኔታ ስላለ ማለት ነው። እንደዚሁ በተመሳሳይ በጠለምት ወረዳ ጎንደር ማለት ነው፣ እነዚህ ደባርቅ ምናምን የሚባሉት አካባቢዎች ላይ ጠቅላላ ሰሜን ጎንደር መሰለኝ የሚባለው እዛ አካባቢ ላይ በጣም ከፍተኛ ድርቅ ተከስቶ እንግዲህ በጣም በርካታ ሰዎች ህይወታቸው እንዳለፈና በጣም በርካታ የቤት እንስሳትም እንዳለቁ እየተጠቆመ ይገኛል። ለምሳሌ በጠለምት ወረዳ በተከሰተ ድርቅ እንግዲህ 16 ሰዎች ህይወታቸው ማለፉን የወረዳው ወረሙ የሚባል አካባቢ አለ የዛ ቀበሌ አስተዳዳሪ መግለጻቸው ተጠቁሟል። ከ17,000 በላይ የቤት እንስሳትም እንደዚሁ በዚሁ ድርቅ የተነሳ ህይወታቸው አልፈዋል፣ እንስሳቱ ማለት ነው። በሰሜን ጎንደር ዞን ነው ጠለምት ወረዳ ወረሙ። እንግዲህ ይሄ የተከሰተው እንግዲህ በድርቁ ሳቢያ 16 ሰዎች ማለት ቀላል ነገር አይደለም። እንደዚህ አይነት ነገር መቼም የወረዳው አስተዳዳሪ እንግዲህ ጥላሁን ገብረ ሚካኤል የሚባሉ ሰው ናቸው ይህንን የተናገሩት ለአዲስ ማለዳ ነው፣ ሰሞኑን ማለት ነው፣ ትላንት መሰለኝ። እንደ አስተዳዳሪው ገለጻ እንግዲህ በአካባቢው ከመጋቢት ወር ጀምሮ ምንም አይነት ዝናብ በመጥፋቱ አርሶ አደሩ የዘራውን እህል ሳይበቅል ቀርቶበት እንዲሁም ደግሞ በዚሁ ምክንያት በአካባቢው የምግብ እጥረትና ረሃብ በመከሰቱ የሰው ህይወት ከማለፉን ባሻገር የቁም እንስሳትም ሙሉ በሙሉ ማለቃቸውና በተጨማሪም ድርቁ ያስከተለው የረሃብ ሁኔታ መቋቋም የተሳናቸው 488 አባወራዎች እንግዲህ አካባቢውን ለቀው ወደ ምዕራብ ትግራይ ወደሚባለው ወይም ደግሞ ወደ ወልቃይት አካባቢ ተሰደዋል ማለት ነው። ይህንን ያስረዱት የአካባቢው ሰው ናቸው። እንግዲህ ችግሩን በተመለከተ እስከ ክልል ድረስ አቤቱታ መቅረቡን ጠቁመዋል። ነገር ግን ከየቀበሌው የተመደቡ አካላት እንግዲህ የሞቱ ሰዎችን፣ የተሰደዱ አባወራዎችን እና ያለቁ እንስሳትን ቁጥር መዝግበው ለሚመለከተው አካል ቢያሳውቁም እስካሁን ድረስ ያው የአማራ ክልል ምን ላይ እንደሚገኝ ይታወቃል። የትግራይ ክልልም ቢሆን ምን ላይ እንደሚገኝ ይታወቃል። ምንም አይነት መልስ አልተገኘም። እንግዲህ ከዚህ ቀደም ከመንግስት የተደረገ ድጋፍ ለአቅመ ደካሞች ብቻ የተሰጠ የሴፍቲኔት ቆይታ ነበረ። አሁን ግን እየከፋ የመጣውን የረሃብ አደጋ ተከትሎ የአካባቢው ነዋሪዎች የድንገተኛ እርዳታ ጥያቄ በማንሳት ሰልፍ መውጣታቸውን ገልጸዋል። እኚህ አስተዳዳሪ አሁንም አስቸኳይ ድጋፍ ካልቀረበ የአካባቢው ሕዝብ በረሃብ የሚያልቅበት አጋጣሚ ሰፊ መሆኑን እና የሚመለከታቸው አካላት በፍጥነት እንዲደርሱ ተማጽነዋል ማለት ነው። እንግዲህ በአጠቃላይ የሰሜን ኢትዮጵያ በዚህ አይነት ሁነት ውስጥ ነው ያለው። እንግዲህ ጦርነቱ ሲከሰት ደግሞ ምን አይነት ከዚህ የከፉ ነገሮች ሊፈጸሙ እንደሚችሉ ማስታወስ ያስፈልጋል ማለት ነው። መፈናቀል ብቻ አይደለም፣ በረሃቡ ማለቅም የሚባል ነገር አለ። እንግዲህ በአንድ በኩል የጠቅላይ ሚኒስትር አብይ አህመድ መንግስት ህዝብ ቁጥር ላይ መሰረት አድርጎ እንደሚሰራ በስውር እና የተነገረው ጉዳይ ነው ማለት ነው ያለው። እንግዲህ በጦርነቱም በረሃቡም በችግሩም በምኑም በስደቱም አጠቃላይ ህዝቡ ተበሳቅሎ የቁጥር ደረጃውን በከፍተኛ ሁኔታ እየቀነሰ እንደሚገኝ ምንም ጥርጥር የለውም። የገጻችን ቤተሰቦች ተከታተላችሁ እናመሰግናለን። ገጻችን ላይክ፣ ሼር እና ሰብስክራይብ አድርጉ። እንዲህ አይነት መረጃዎች በጣም ከባባድ ናቸውና በተለይ ድጋፍ ማድረግ የምንችል ሰዎች ብንተባበር በምንችለው አይነት መንገድ ለተጎዱ ሰዎች ብንደርስ መልካም ነው እንላለን። እናመሰግናለን።